ማንም ሰው ከሕግ በላይ መሆን አይችልም። ቀጥሎም በማወቅና ባለማወቅ እነዚህ ወጣቶች የኢትዮጵያን ባህል፣ እምነት፣ ወግ በመጣስ ይዘው የቀረቡት ገጸ ባህሪ ወይንም ንግግርም ሆነ ባለባበስም በምንም ተቀባይነት የለውም። አሳፋሪ ነገር ነው። ተቀባይነት የለውም። ትውልድን ወደፊት ደግሞ የሚጎዳ ነው። መጪውን ትውልድ የሚበርዝ ነው። ይሄ በመሆኑም ደግሞ እንግዲህ ማንም ከሕግ ማምለጥ አይችልም። ቢዘገይም እንኳን በስተመጨረሻ በሕግ ከለላ ስር ሆነዋል። ያ ማለት ደግሞ እንግዲህ ሌላ በእነሱ በሕይወታቸው ላይ አስጊ ነገር ይመጣል ማለት አይደለም። ታርመው ሕጉ በሚፈቅደው እንደ ጥፋታቸው እርምት ቅጣትም ተቀብለው ያው ይለቀቃሉ። ምንም አይሆኑም። እንኳን እነዚህ ሌላ ሰዎች እየተለቀቁ ነው። ግን በዚህ መካከል ያው እንደ ፓስተር እዩ ጩፋ የመሳሰሉት አንዳንድ ሰዎች እጃቸውን እዚህ ነገር ውስጥ ከተዋል። እዩ ጩፋ አሁን ልጁን በጓዳ እንደ መምከር እና ልጁን እንደ ማቃናት ልጁ በሄደበት በተበላሸበት አእምሮ እንዲቀጥል ገፋፍቶታል። ይህም ተቀባይነት የሌለው ነገር ነው። ከአንድ የእምነት መሪ የእምነት አባት የሚጠበቅ አይደለም፣ አይጠበቅም። ይህም በማድረጉ ትልቅ ስህተት ነው እላለሁ፣ በራሴ አስተያየት ማለት ነው። ሲቀጥል ኤዲ ልበለው ወይንም አዶም ልበለው፣ እኔ አዶናይ አልለውም። አዶናይ ለእግዚአብሔር የተሰጠ የክብር ስም ስለሆነ አዶም ማለት ቀይ ነው። አዶም ያው እናቱ ከተሻለ ሕይወት መጥቶ አገሩን ብሎ አለች። እንግዲህ አገሩን ብሎ የሚለው ነገር ላይ እዛ ጋር እናስቀምጥ። ከተሻለ ሕይወት መጣ የሚለውም ጥያቄ ምልክት አኑሩበት። ምክንያቱም አዶም ራሱ ብዙ ጊዜ ወደ ሶሻል ሚዲያ መጥቶ ችግሮቹን አውርቶ በኢትዮጵያኖችም እርዳታ ተደርጎለት እንደነበረ የሚታወቅ ነገር ነው እና እንግዲህ እሳቸውም ትንሽ እናቱ የተሳሳች ትመስላኛለች ይህም በመናገሯ። በሌላ በኩል ደግሞ የካናዳ መንግስት ጉዳዩ ማዕከል እንዲገባና ልጁን እንዲያስለቅቀው የሚደረግ ሙከራ አለ። ይሄም ልጁ እንግዲህ በአሁኑ ሰዓት የሁለቱም ሀገር ሲቲዝን ይኖረዋል፣ ዱዋል ሲቲዝን ይኖረዋል። ምክንያቱም ካናዳም ሲቲዝን ሆኗል ይመስለኛል። ከዛ ከኢትዮጵያም ደግሞ ያችን የሎው ካርድ ተቀብሎ ሊሆን ይችላል። ስለዚህ የኢትዮጵያ መንግስት ልጁ ጥፋተኛ ሆኖ ሲያገኘው የመቅጣት የማረም መብት አለው የኢትዮጵያ መንግስት እና የካናዳ መንግስት እዛ ማል ገብቶ ልጁን ውጣ ብሎ ማለት ማስወጣት የሚባል ነገር ጨዋታ የለም እና አንደኛ ምንም መቼ የታሰሩት ቅርብ ቀን የታሰሩት እና አንዳንድ ጊዜ እንግዲህ የምናደርገውን ነገር ማወቅ ያስፈልጋል። ካለማወቅ ይመስለኛል ሴትዮዋም ሆነ ሌሎች ሰዎች የካናዳ መንግስት ኢንተርፌር እንዲያደርግ የሚሉት። እንግዲህ ያ ከሆነም መልካም። ግን ምንድነው በአጠቃላይ አነጋገር እንደዚህ አይነትን የዘቀጠን ነገር ይዘው መምጣት በጣም አሳዋሪ ነው፣ ነውር ነው እና ልጆቹ መታረም ይገባቸዋል እላለሁ። ሌላው ግን ከሁሉ በማስቀደም አንድ ስህተት የተሰራው ምኑ ላይ ነው? ይህንን ኢቨንት ያዘጋጀው ይህንን የቲክቶክ አዋርድ ሽልማት ያዘጋጀው ክፍል ወይ ራሱን አልመረመረም ወይ ደግሞ ከመንግስት አካልም ይህን ድርጅት አልመረመሩትም። ፍቃድ ሲሰጡት እንዴት አድርጎ ነው የሚያከናውነው የሚለውን አላሰቡበትም። ወይ ድርጅቱ ራሱ ደግሞ ጀስት ኬርለስሊ አድርጎታል ማለት ነው። እንዲያን ነገር ሲዘጋጅ የሚደረጉ ሰዎች ባክግራውንዳቸው ሁሉ ቼክ የሚደረግበት ነገር ሲስተም መኖር አለበት። እንደገና ደግሞ ፖሊሲም ሆነ የከተማ አስተዳደሩ ኢቨንት ሲደረግ ሌላ ችግር እንዳይመጣ የተለየ አትኩሮት ማድረግ ነበረባቸው። እነዚህን ያው የእኛ ባህል የማይፈቅደውን አይነት ሁኔታ ይዘው የመጡት ልጆች ገና ወደ አዳራሹ ሳይገቡ ገና ከመኪናቸው ሲወርዱ የመመለስም ችሎታ ነበረ። ይሄ ተዘንግቷል። ይሄ ደግሞ የሽልማቱን ያዘጋጀው ድርጅት ከዚህ ቀጥለው እንደዚህ አይነት ድርጅቶች በእነሱ ላይም ጥናት መደረግ አለበት። እነሱም ስራቸውም ጠንክረው መስራት አለባቸው። ገና ሲጀምር እኮ በዚህ በአዶም የተነሳ ወደ ዘርሁም የተጎተተ ነገር ነበር። ይህ ልጅ ካልተሸለመ ሰይፉን እንገለዋለን
ሰይፉን እንገለዋለን የሚለው ሀሳብ ተቀባይነት የለውም። ይህ እንግዲህ ወደ ሌላ አይነት አቅጣጫ ማምራቱን አውቆ የዚህ ኖሚኒውን ሲያካሄድ የነበረው ድርጅት እዛ ጋር ነገሮችን ማስተካከል ቆም ብሎ ማስተካከል ይቻላል። እንዳለም ራሱ ፕሮግራሙን መሰረዝ ይችል ነበረ። ያልሆነም እንግዲህ መጨረሻም የዘሩትን አጭደዋል። አሁን እንግዲህ የደረሱበት ጋር ደርሰዋል ማለት ነው። ይህ ሀሳብ ከተስማማችሁ ሼር ላይክ አድርጉ። ስለ አዳመጣችሁኝ አመሰግናለሁ።